በዓለም ላይ 8 ቢሊዮን ሰዎች አሉ። ነገር ግን አሁን የምናያቸው ሰዎች በ1 ቢሊዮን ውስጥ አንድ ጊዜ ብቻ የሚከሰት የተፈጥሮ ስህተት ወይም ተአምር ተሸካሚዎች ናቸው። ጣሳን እንደ ወረቀት የሚጨፈልቅ እጅ፣ አፍ ሳይኖረው በሙዚቃ ዓለም ታሪክ የሰራ ወጣት እና ለዘላለም በሕፃንነታቸው የቀሩ አዋቂዎች። እነዚህ ሰዎች የሰውን ልጅ አቅምና የተፈጥሮን ምስጢር ዳግም እንድንመረምር ያደርጉናል። ወደ አስገራሚ እውነታ እንኳን በደህና መጣችሁ። 10ኛ ጆቲ አምጌ፣ የዓለማችን ትንሿ ሴት። ቁመቷ ከ2 ሊትር ኮካኮላ አይበልጥም። ነገር ግን እሷ የሆሊውድ ኮከብ ናት። የ28 ዓመቷ ጆቲ አምጌ በዓለም ላይ ካሉ ትልልቅ ስብዕናዎች አንዷ የሆነችው እንዴት ነው? ቁመቷ 62.8 ሴንቲሜትር ሲሆን ክብደቷ ደግሞ 5 ኪሎ ግራም ብቻ ነው። ጆቲ አኮንድሮፕላሲያ በተባለ የአጥንት እድገት መቋረጥ ምክንያት እድገቷ ቆሟል። ይህ ችግር በአብዛኛው ጊዜ በሰውነት ላይ የሚከሰት ቢሆንም የሷ ግን በዓለም ላይ ካሉ ተመሳሳይ ችግሮች ሁሉ እጅግ አነስተኛ ያደርጋታል። እንደ አውሮፓውያን አቆጣጠር በ2011 የ18 ዓመት ልደቷን ስታከብር በጊነስ ወርልድ ሪከርድ በዓለም ትንሿ ሴት ተብላ ተመዘገበች። በዓለም ትንሿ ሴት ተብላ በጊነስ ቡክ መመዝገብ ብቻ ሳይሆን አሜሪካን ሆረር ስቶሪ በተባለ ዝነኛ የሆሊውድ ፊልም ላይ ማፔቲ የተባለችውን ገጸ ባህሪ ተውናለች። ይህም በዓለም አቀፍ ደረጃ ትልቅ እውቅና ሰጥቷታል። የቤት ዕቃዎቿ እንደ አልጋ፣ ወንበር፣ ሲንክ ሙሉ በሙሉ ለሷ በሚሆን መጠን በልዩ ሁኔታ የተሰሩ ናቸው። 9ኛ ጄፍ ዴቭ። ይህ ሰው በእጁ ሲጨብጣችሁ አጥንታችሁ እንዳይሰበር ተጠንቀቁ። በዓለም ላይ ግዙፍ እጆች ያሉት ጄፍ ዴቭ ሳይንቲስቶች ለ30 ዓመታት በእንቆቅልሽ የያዘ ሚስጥር ይዟል። የጄፍ የእጅ አንጓ ዙሪያ 12 ኢንች ወይም 30 ሴንቲሜትር ነው። ይህም ማለት የአንድ ተራ ሰው ጭን ያክል ግዙፍ ነው ማለት ነው። ጄፍ ሲወለድ ጀምሮ እጆቹ ግዙፍ ነበሩ። ዶክተሮቹ ጊጋንቲዝም ወይም ፕሮቴስ ሲንድረም ሊሆን ይችላል ብለው ለዓመታት ቢመረምሩትም ምንም አይነት የጤና ችግር ወይም በሽታ ሊያገኙበት አልቻሉ። እጆቹ ዝም ብለው ግዙፍና ጠንካራ ናቸው። ምርመራው ግን ጄፍ ፍጹም ጤነኛ ነው የሚል አስገራሚ ውጤት ሰጥቷቸዋል። እጆቹ ለክንድ ትግል የተፈጠሩ ይመስላሉ። እንደ አውሮፓውያን አቆጣጠር ከ1980ዎቹ ጀምሮ በትግሉ ዓለም ፓፓዬ በሚል ቅጽል ስም ይታወቃል። 8ኛ ዛንዚማን ኤሊ። በጫካ ውስጥ የሚኖረው እንደ እንስሳ የሚሮጠው የሩዋንዳ ታሪካዊ ሰው። እናቱ ከፈጣሪ የተሰጠኝ ስጦታ ነው የሚሉት ነገር ግን በአካባቢው ሰዎች ግፍ ይደርስበት የነበረው ሳር እየበላ ያደገው ዝንጀሮ ሰው። ኤሊ ሲወለድ ጀምሮ በጭንቅላት መጠን ማነስ ምክንያት መናገር የማይችልና መልኩም ከሰው ይልቅ ዝንጀሮ የሚመስል ነበር። ኤሊ በአካባቢው ማህበረሰብ ዘንድ ዝንጀሮ እየተባለ ይሳለቁበት ነበር። ይህም ፍርሃት ስላደረበት ወደ ጫካ በመሄድ ለብቻው መኖር ጀመረ። የሚመገበውም ሳርና ቅጠላቅጠል ሲሆን እንደ እንስሳም በፍጥነት የመሮጥ ችሎታ ነበረው። እናቱ ልጃቸውን ለማዳን በየቀኑ ወደ ጫካ እየሄዱ ይከተሉት ነበር። 7ኛ አናስታሲያ። አንድ ሰው ራሱን ለመለወጥ እስከምን ድረስ ሊሄድ ይችላል? አናስታሲያ ዓለም ላይ ትልቁን ጉንጭ ለመያዝ ፊቷን የላብራቶሪ መሞከሪያ አድርጓለች። $2000 በላይ ለፊልተር አውጥታለች። የሚገርመው ሃልኖሪክ አሲድ የተባለውን መርፌ ራሷ በመስቶት እያየች በራሷ ላይ ትወጋለች። ፊቷን ከመቀየሯ በፊት እጅግ ቆንጆ ሞዴል ነበረች። ነገር ግን ፊቴ በጣም ቀጭንና አስቀያሚ ነው ብላ የፕላስቲክ ቀዶ ጥገና ማድረግ ጀምራ ነበር። ዛሬ ግን በማህበራዊ ሚዲያ የባዕድ ፍጡር ኤሊየን ትመስያለሽ በሚል ትወቀሳለች። ብዙ ሰው ጭራቅ ትመስያለሽ ቢሏትም እሷ ግን ይህንን ጉንጭ ካገኘው በኋላ ነው ለራስ ያለኝ ግምት የጨመረው ትላለች። 6ኛ ዛዮን ክላርክ። እግር የለኝም ብሎ ቁጭ አላለም። ይልቁኑ በእጆቹ መሬትን እያቀጠነ ዓለምን አስገረመ። ዛዮን ክላርክ ለምን በዓለም ላይ ፈጣኑ በእግር የሚሮጥ ሰው ተባለ? ዛዮን የተወለደው ካዱዋል ሬግሬሽን ሲንድረም በተባለ ብርቅዬ ችግር ሲሆን ከወገቡ በታች ምንም አይነት አካል የለውም። ከዚህ የከፋው ደግሞ እናቱ ስለጣለችው በልጅነቱ በብዙ ማሳደጊያዎች ውስጥ በስቃይ አልፏል። በቅርቡ በኤምኤምኤ ፍልሚያ ላይ ተሳትፎ ሙሉ አካል ያለውን ተቃዋሚውን አሸንፏል። የሱ መፈክር ኖ ኤክስኪውዝ፣ ለምንም ችግሮቼ ምክንያት አላቀርብም የሚል ነው። እጅግ የሚገርመው ደግሞ ኖ ኤክስኪውዝ የሚለውን ንቅሳት ጀርባው ላይ መኖሩ ነው። በ2021 በእጆቹ 20 ሜትርን በ4.78 ሰከንድ በመሮጥ የዓለም ክብረ ወሰንን ሰብሯል። በአሁኑ ወቅት ፕሮፌሽናል ኤምኤምኤ ተዋጊ ነው። የመጀመሪያ ፍልሚያውን ሙሉ አካል ካለው ተቃዋሚው ጋር አድርጎ በነጥብ አሸንፏል። 5ኛ ሮዝ ቤይል።
ለ25 ዓመታት ሴትነቷን ለመጠበቅ ስትል በቀን 2 ጊዜ ትላጭ ነበር። ዛሬ ግን በጺሟ የምትኮራ ሴት ሆናለች። ይህ እንዴት ሊሆን ቻለ? ሮዝ PCOS በተባለ የሆርሞን መዛባት ምክንያት የወንድ ጺም ታበቅላለች። ለ25 ዓመታት ያህል ጺሟን ለመላጨት በቀን 2 ጊዜ ትጋደል ነበር። ይህም ቆዳዋ እንዲቆሰልና በስነ ልቦና እንድትጎዳ አድርጓታል። መላጨት ካቆመች በኋላ ለታዋቂ መጽሔቶች ሞዴል ሆና መቅረብ ጀምራለች። ጺሜን ሳሳድግ ነው ሴትነቴ በሙሉ የተሰማኝ ትላለች። በአሁኑ ወቅት መላጨት አቁሟ ጺሟን ካሳደገች በኋላ በማህበራዊ ሚዲያ ላይ ትልቅ ተከታይ አግኝታለች። አሁን ላይ ጺም ያላት ሴት ሆና ሞዴሊንግ ትሰራለች። አራተኛ ኢሳያስ አኮስታ። አፍ የለውም፣ መንጋጋ የለውም፣ መናገር አይችልም። ነገር ግን በዓለም ላይ የመጀመሪያው ዲዳ ራፐር ተብሎ ታሪክ ሰርቷል። ኢሳያስ ሲወለድ የታችኛ መንጋጋ አልነበረው። ዶክተሮቹ ሊኖር አይችልም ብለው ነበር። ነገር ግን ታምር ሆኖ በህይወት ቀጠለ። መናገር ስለማይችል የሚግባባው በምልክት ቋንቋና በስልኩ ላይ በመተየብ ነው። ምግቡ በቱቦ በኩል በቀጥታ ወደ ሆዱ ይላካል። ኢሳያስ ኦክሲጅን የሚያገኘው በጉሮሮ ላይ በተገጠመው ቱቦ ነው። ይሁን እንጂ ግጥሞቹን በስልኩ ይጽፋል። ከዚያም ጓደኛው ትራፕጄ ድምጽ ይሆንለታል። ኢሳያስ በመድረክ ላይ በምልክት ቋንቋ ራፕ እያደረገ ሰዎችን በተስፋ ያነቃቃል። ሶስተኛ ኒክ ስሚዝ። እድሜው ለጋብቻ ደርሷል። አእምሮ የበሰለ ነው። ነገር ግን ቁመቱ ከ3 ዓመት ህፃን አይበልጥም። ኒክ ስሚዝ ለምን እንደ ሌሎች አጭር ሰዎች ድዋርፍ አይመስልም? ኒክ ፕሪሞርዲያል ድዋርፊዝም የተባለ በጣም ብርቅዬ ችግር አለበት። ይህም ማለት መላ ሰውነቱ ተመጣጣኝ ሆኖ ግን በጣም ትንሽ ነው። ይህ ችግር ካለባቸው ሰዎች መካከል እሱ ረጅም ነው። አብዛኛውን ጊዜ እንዲህ አይነት ሰዎች እስከ 13 ዓመት ብቻ ነው የሚኖሩት። ኒክ ግን አሁን ወደ 20ዎቹ እድሜ ውስጥ ይገኛል። ይህ ችግር ያለባቸው ሰዎች የአንጎል ደም መፍሰስ አደጋ ስለሚያጋጥማቸው በየጊዜው የህክምና ክትትል ያደርጋሉ። እና ኒክም በጣም ተጫዋችና ብሬክ ዳንስ መደነስ የሚወድ ወጣት ነው። ሁለተኛ ጃካሪ ብሌክት። ይህች ሴት ምላሷን አውጥታ አይኗን መላስ ትችላለች። ጃካሪ ብሌክት ምላሷን እንደ እጅ የምትጠቀምበት ሚስጥር ምንድነው? የምላሷ ርዝመት 4.5 ኢንች ወይም 11.4 ሴንቲሜትር ነው። በዓለም ላይ ካሉ ረጅም ምላስ ካላቸው ሰዎች መካከል አንዷ ናት። ምላሷን አውጥታ ክርኗን፣ አፍንጫዋንና አይኖቿን መነካካት ትችላለች። ይህ ችሎታዋ ሎንግ ታንግ ከማለት ባለፈ ምላሷን ለተለያዩ አስገራሚ ተግባራት እንድትጠቀም የሚያስችላት ልዩ የጡንቻ ተለዋዋጭነት ብቃት ሰጥቷታል። ምላሷ በተፈጥሮ ረጅም ቢሆንም የተለያዩ አስገራሚ እንቅስቃሴዎችን ለማድረግ ለዓመታት የአካል ብቃት ልምምድ እንደምታደርግ ተናግራለች። አንደኛ ሱልጣን ኮሰን። ቁመቱ 8 ጫማ ከ3 ኢንች ነው። ሱልጣን ኮሰን የዓለማችን ረጅሙ ሰው ነው። ነገር ግን ይህ ግዙፍ ቁመት በረከት ነው ወይስ እርግማን? ሱልጣን ፒቱታሪ ጊጋንቲዝም በተባለ የሆርሞን ችግር ምክንያት እድገቱን ሊቆም አልቻለም ነበር። በ2010 ግን በቨርጂኒያ ዩኒቨርሲቲ በተደረገ ሕክምና እድገቱ እንዲቆም ተደርጓል። ሱልጣን ትልቁ ችግሩ ለሱ የሚሆን ጫማና ልብስ ማግኘት ነው። ለምሳሌ የጫማው ቁጥር 62 ነው። እጆቹ 28.5 ሴንቲሜትር የሚረዝሙ ሲሆን እግሮቹ ደግሞ 36.5 ሴንቲሜትር ናቸው። በታሪክ ግዙፍ እጅና እግር ያለው ሰውም እሱ ነው። እና በመጨረሻም እነዚህ ሰዎች ተፈጥሮ የሰጠቻቸውን ፈተና ወደ ታላቅ ስኬት ቀይረውታል። የኛስ ምክንያት ምንድነው? ከነዚህ ሰዎች ይበልጥ ያስደነቃችሁ ማን ነው? ኮሜንት ላይ ጻፉልን። ቪዲዮውን ላይክ እና ሼር በማድረግ ለጓደኞቻችሁ አድርሱ። በሌላ አስደሳች ቪዲዮ እስከምንመለስ ሰብስክራይብ ማድረግ እንዳትረሱ። እስከመጨረሻው ስለተከታተሉ እናመሰግናለን። በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሰላም። ሰላም ወዳጆች፣ ቻናላችንን እስካሁን ካልተቀላቀሉ ይህንን ጉዞ አብረን እንድንቀጥል እንጋብዛችኋለን። የእናንተ ድጋፍ ለኛ ትልቅ ትርጉም አለው። አንድ ሰብስክራይበር ለኛ የምታሳዩትን ማበረታታት ያሳያል። አሁን ሰዓቱ ነው። አዲስና አዝናኝ ቪዲዮዎች እንዳያመልጡ የሰብስክራይብ በተኑን ይጫኑ። የደውል ምልክቷን ማብራት አይርሱ። የቤተሰባችን አካል ይሁኑ።